ሰላም ሰላም፣ እንዴት ናችሁ? ጤና ይስጥልን። ደህና ናችሁ ወይ? ይኸውላችሁ ባለፈ እዛ ማዶ ማሽላ ዘርቼ ነበረ። ከታች ቪዲዮ ስር ገብታችሁ ማየት ትችላላችሁ። እዛ ማዶ ማለት ነውና በጎች እዚህ ውስጥም ተዘርቶ ነበረ። ለበጎች ነው ቆርጦ የሰጡት። ይኸው በማጭድ ማለት ነውና ቪዲዮ ሳልቀርጽላችሁ ማሽላ አድጎ ፍሬ ሳወጣ ልክላችሁ ብዬ ነበረ። ቆርጦ ለበጎች ሰጡ፣ አጭሮብኝ ማለት ነው። በጣም ነው የተናደድኩትና አሁን ደግሞ እዚህ ጋር ቶማቶ የዘራ ቶማቶ አለ። ቶማቶውን ግማሹ ዶሮቹ ነቃቅሎ በልቶታል። የተረፈው ላሳያችሁ። ይኸው ታያችኋል አይደለም? ገና ቀይ ያልሆነም ቶማቶ ማለት ነው። ቲማቲም ታያችኋል ብዬ አስባለሁ። ይኸው እሱንም ትል እየበላብኝ ነው። ምን ይሻለኛል? አያችሁ ቦርቦሮታ ዶሮቹ እየቦረቦሩ ነው። ዶሮቹን ትልሆን አላቅም። ይኸው እንደዚህ እየወጡ ነው። ገና ትናንሽ ናቸው ማለት ነው። ይኸው ታያችኋል አይደለም? እዚህ ጋር ደግሞ ገና አበባ ያወጡታሉ። ገና ቶማቶ ከስራ አለ ማለት ነውና ይኸው ታያችኋል ብዬ አስባለሁ። ታያችኋል። ማሻአላ ማሻአላ በሉት። እንደዚህ እየዘራችሁ ይኸው የገበሬ ልጅ መሆን እኮ ይጠቅማል። አያችሁታ? ይኸው እኛ የሀገር የመዳም ቅመሞች ይኸው እዚህ እንደዚህ እየሰራን ለመዳም ሙያችንን በዚሁ የገበሬ ስራ እያሳየን ያለ ነው። ይሄን ይመስላል። ቶማቶ ገና አበባ ይኸው እነኚህ ሁሉ አሁን ገና ሲረግፍ አበባው ሲረግፍ ቶማቶ ይሆናል ማለት ነው። አሁን ከሌላ ቦታ ነቅዬ እዚህ መጥቻለሁ። አልተመቸው ነበር። እዛ የተከልኩት ቦታ ቀይ አፈር ነው፣ አሸዋ የበዛበት ማለት ነው። አሁን እዚህ ጋር ልተክለው ነው ማለት ነው። ከዚህ ጎን ልተክለው ነው። አያችሁት? እዚህ ጋር እንዲቆፍር ያለው ምክንያቱም እዚያ ጋር ቀይ አፈር ነውና እንዴት ነው ደረቅ ቦታ ነው፣ ፍግ የለውም። እና እዚህ ጋር ደግሞ የበጎች ፍግ አለ። መቼም ይታያችኋል የበጎች ፍግ ማለት ነውና እዚህ ጋር እንደዚህ ስላለ እዚህ ጋር ልተክለው ነው ማለት ነው። ምክንያቱም እዛ አልተመቸውም፣ አልፋፋም ማለት ነው። እንደዚህ ነው እላችኋለሁ። እና ይቀጥላል። አሳይቻችሁ አልጨረስኩም። ሌላ ቦታ ማለት የተከልኩት ዞሬ በጓሮ አሳያችሁ።